እንዴ መጋራሚ ርዕስ ነው። እሺ በእኔ አንደበት የሚገለጹ አይደሉም። አንዳንዴ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለምን ብዕሮች ቢጻፉ መጽሐፎች ቢጻፉ ቃላቶች ሁሉ አትህላቸው አትገልጻቸው። ይሄ ማካበድ አይደለም። አላህ ምን እንዳላቸው ታውቃላችሁ? ማለት እኔ ሙስሊም ስለሆንኩ በጣም ስለመወዳቸው ምናምን አይደለምና መልእክተኛውን ሰለላሁ ዐለይሂ ወሰለም አላህ ምን አላቸው መሰላችሁ? የሆነ ሰው በጣም ጥሩ ሰው ሊሆን ይችላል ከዛ ደግሞ ከሱ የተሻለ ጥሩ ሰው አለ እኮ ከሱ የተሻለ ጥሩ ሰው አለ። በጣም ቸር ሊሆን ይችላል። በጣም ጥሩ ስነ ምግባር ያለው ሰው ሊሆን ይችላል። ሁሉም ግን ከዛ በላይ የሆነ ሰው አለ። ከሆነ ሰው በላይ የሆነ ሰው አለ። ምን ጊዜ ምድር ላይ አይደለም ስንኖር አላህ መልእክተኛውን ሰለላሁ ዐለይሂ ወሰለም የገለጸበት መንገድ ግን የሚገርም መንገድ ነው። እኔ እናንተ ልንናገርለት የሚገባው ብቻ አይደለም። በቃ ያቺ ቃል ብቻ ተበቃዋለች። መልእክተኛው ምን አለ መሰላችሁ? ሁለት ጊዜ ነው የተናገረላቸው። ድምጼ ይሰማል? ወኢነከ ያ ሙሐመድ አንተ ደጋሚ ነህ፣ አንተ ጠንቋይ ነህ፣ አንተ ሳሒር ነህ እያለ የቁረይሽ ማህበረሰቦች ነብይ ሰለላሁ ዐለይሂ ወሰለም በመስደብ ላይ የሚታወቁ ሰዎች ነበሩና አላህ ምን አላቸው መሰላችሁ? ወኢነከ ያ ሙሐመድ አንተ እነሱ እንደሚሉህ አይደለም አውቃለሁ፣ ነገር ግን አንተ አለ ምን ላይ ነህ እስቲ አንተ ሲባል ወኢነከ ለዐላ ኹሉቂን ዐዚም አለ። ምን ማለት እንደሆነ ልንገራችሁ። ወኢነከ አንተ ያ ሙሐመድ ለዐላ ኹሉቂን ዐላ የምትለው ከፍታን ነው የምታመላክተው። መልካምነት ቁንጮው ነህ። መልካምነት የሚነሳው ካንተ ነው። ካንተ በላይ ማንም የለም እያላቸው ነው። ወኢነከ ለዐላ ኹሉቂን ዐዚም አንተ በታላቅ ስነ ምግባር ላይ ነህ። ስነ ምግባር የሚባለው ልኬቱ አንተ ነህ። ሁሉም ካንተ በታች ናቸው አለው። የስነ ምግባር ልኬት መጨረሻው አንተ ነህ። ሁሉም ደግሞ ሁሉም ካንተ በታች ናቸው እንጂ ለዚህም ነው ዐላ የምትለው። ዐላ ምንጊዜም ከፍታን ነው የምታመላክተው ይላሉና የሆነ ሰው በጣም ቸር ከሆነ ከረሱል ዐለይሂ ሰላቱ ወሰላም በታች ነው። ልኬቱ ነብዩ ናቸው። ጀግንነት ከሆነ ልኬት፣ ስነ ምግባር የሚባሉት ነገራቶች የሚለኩት ከነብዩ ጀምሮ ነው ያለው። እኔ አይደለሁም ያልኩት አላህ ነው ያለው። ከዛ ምን አለ መሰላችሁ? የሆነ ሰው ይወቅሳቸዋል፣ በጣም ይሰርባቸዋል። ማንም ሰዎች ተነስቶ ነብዩ ይላሉ 1400 ዓመት ከ60,000 መጽሐፍት በላይ ተጻፈባቸው እሳቸውን ለመስደብ። ከ60,000 መጽሐፍት በላይ ነብዩን ሰድቧል። አላህ ምን እንዳለ ታውቃላችሁ? ግን ወረፈዕና ለከ ዚክረክ ወረፈዕና ከፍ አደረግነው መወሳትህን አበዛነዋል። የሚወዳቸውም ነብዩ ከነፍሳቸው በላይ ይወዳቸዋል፣ የሚጠላቸውም የእሳቸውን ስም እያነሳ ይኖራል። ይሄ የአላህ ህግ ነው። የሆነ ሰው እኮ የሆነ ንጉስ በሆነ ጊዜ ነው የሚታወሰው። ዋን ኦፍ ዘ ሞስት ዳንጀር አረመኔ የሚሆነው የሆነ ጊዜ ነው የሚታወሰው። ከሆነ ጄኔሬሽን በኋላ አይታወስም። ሰው እንዴት ነው 1400 ዓመት ጀምሮ እስካሁን ድረስ የሚጠላቸው ሰዎች መጽሐፍ የሚጽፋባቸው፣ የሚወዳቸው ሰዎች ከነፍሳቸው በላይ የሚወዳቸው? ምን አይነት ተአምር ቢኖራቸው? መወሳትህን አበዛነው። አየኸው? አእምሮውን የሚበጠብጡት ነብዩ አለይሂ ሰላቱ ወሰላም ምን አደረጉ? እስቲ ምን አደረጉ ንገሩኝ እስቲ። ምንም ወንጀል እኮ የለባቸው። ወንጀላቸው አንድ ብቻ ነው። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዐዚዝ ልሐሚድ። እንደው አላህ አንድ ነው ከማለት ውጭ ምን አደረጉ? ሂንዱ የሚነሳን ነብዩ እንደዚህ ነው ይላል። ኢቴስቱ የሚነሳን ነብዩም እንዲህ ነው ይላል። ክርስቲያኑ የሚነሳን ነብዩ እንዲህ ነው ይላል። ሁሉም ይነሳል። አጠቃላይ ኩፋር የሚባል ተሰብስቦ ስለ ነብዩ ነው የሚያወራው። አጠቃላይ አይሁ ሳይወዱ በግዳቸው በአእምሯቸው ላይ የተቀመጠ የሚጥሉት ግለሰብ አድርጓል አላህ። መወሳት ነው ከጭንቅላታቸው ላይ አያወጣም አላህ ነብዩ በተአምር አያወጣባቸውም። የሚወዳቸው ሰዎች ነብዩ ሲነሱ ያ አኺ አንዳንዴ እኮ
ማለቴ እኔ አላቅም እንዴት እንደምገልጸው ግን ነብዩ ሰለላሁ ዐለይሂ ወሰለም ጃሂሉም በጣም ጃሂል የመጨረሻ መፀኛም ሰው ምንም ሰው በጣም ከአላህ የራቀም ሰው ምንም ሰው ይሁን ነብዩ ሲነሳ ልቡ የማይነካ ሰው የለም። አይ መሰጠት ነው አላህ ነው የሰጣቸው የኔት ለዚህ ምን ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንዳ መጣና ያ ረሱላህ እኔ በጣም ነው የምወደውታል ፊዳካ ቢኡሚ እኔም በጣም ነው የምወዳቸው እኔን ተውትና መጣና ከዛ ነብዩ ሰለላሁ ዐለይሂ ወሰለምን እኔ በጣም ነው የምወዳቸው ግን ከሁሉም በላይ አስበልጬ እወዳቸዋለሁ ግን ከራሴ በላይ አስበልጬ አልወዳቸውም አላቸው። ከራሴ በላይ አስበልጬ አልወዳቸውም ያ ዑመር አላመንክ ማለት ዑመር አሰበ የትኛውም ሰው ነፍስ የማጠቅምበት የውመ የፈሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ዕለተ ትንሣኤ ቀን ሁሉም ሰው ነፍሲ በሚልበት ጊዜ ብቸኛ ከአላህ ጋር የሚያስታርቁት ነብዩ መሆኑን ያወቀ ሰው ነብዩን ከራሱ በላይ ይወዳቸዋል። ያ ረሱላላህ ወረበል ከዕባ እኔ ከራሴ በላይ ወዶታለሁ አለ። አላህ ተቆጥቶ የማያውቀውን ቁጣ በሚቆጣበት ጊዜ ነብዩ አለይሂ ሰላቱ ወሰላም ብቻ ከአላህ ጋር እንደሚያስታርቁ ሸፋዓ እንደሚያደርጉለት ያሰበ የሆነ ሰው ነብዩን ከራሱ በላይ ይወዳቸዋል። ለዚህም ነው አላሁ ሱብሓነሁ ወተዓላ ቁርአን ላይ ለቀድ መነ አላህ በእርግጥ ውለታ ዋለልለኛ ኢዝ በዐሰ ፊህም ረሱላ መልእክተኛን ለነሱ መላክ ምን አይነት መልእክት ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፍ ረሒም የሚሳደብ ሰው ይሳደብ የሚሳደብ ሰው ጭንቅላቱ ውስጥ ሆኖ ግን ነብዩ